በእያንዳንዱ ሰዓት በዓለም ላይ 6200 ሰዎች ይሞታሉ 6200 people die in the world every single hour አንተ ከነዛ ሟቾች ተርታ አንዱ ብትሆን ነገ የመጨረሻ ቀንህ መሆኑን ብታቅ ምን ታደርጋለህ What would your actions be on the last day on the face of this earth አሰላሙ አለይኩም ወራህመቱላሂ ወበረካቱሁ የዲናችን ሬዲዮ ነው አቡበከር ይርጋ በአላህ ፍቃድ የዛሬው ፕሮግራም አዘጋጅና አስተናጋጃችሁ ነኝ ያ አላህ በርግጥ የመጀመሪያ የሰራሁትን ነገር ሁሉ እንዲመረኝ አላህን ማጸናለሁ አኺራዬን ሁሉን እንዲያስተካክል ዱዓ አደርግ ነበር ጥያቄው ራሱ በጣም እኔ በጣም መደነግጥና እኔ በድንጋጤ መሞት ነው የሚመስለኝ ራሱ እንጃ ወላሂ እኔ ብቻ አላቅም ሌላ ምን አደርጋለሁ አላህ ጀነት እንዲሰጠኝ ጀነት ፊርዶስ እንዲሰጠኝ አላህን በጣም ማጸናዋለሁ ዱዓ አደርጋለሁ በሱጁድ ላይ በቃ ሞቴን እጠባበቃለሁ ቁርአን በመቅራት ብቻ ኸይር ስራ በመስራት ሞቴን ጠብቆ ይመስለኛል ሱብሃንአላህ በጣም ይከብዳል ለመናገር አያውኩም ሆነ ሳላቀ ያስቀየምኳቸው እህት ወንድሞቼ ያስቀየምኩት ሰው ካለ አውፍ እንድሉኝና አውፍ ብዬ የቻልኩትን ያህል ኸይር ስራ ሰርቼ ወደ አኺራ መሄድ ወላሂ አለም ወላሂ እንጃኔ አስቀድሜ በድንጋጤ መሞት ነው የሚመስለኝ እኔ ነገ እንደምሞትባት እንጃ ወላሂ ምን እንደማደርግ እንጃ በጣም ግራ ይገባል ያው ብቻ ጥሩ ነገር ሰርቼ ለመጠበቅ ሞክራለሁ ቢያንስ ወይ ጾመኛ ሁኚ ወይ ዚክር ያደረኩኝ ወይ ሰላት ላይ ሁኚ እምጠብቀው ይመስለኛል ግን እኔ እንጃ ወላሂ በጣም ያስፈራል ታበተና አድርጋለሁኝ ሰላቶችን እሰግዳለሁ ዚክር አብዛለሁኝ መናገር ያለብኝ ነገሮችን ምዛዚዎችን አስተላልፋለሁኝ ቤተሰቦቼን ዘይራለሁ እናትና አባቴን አፋስላለሁ ከቤተሰብ እንደምላይ ከመወደው ነገር ሁሉ እንደምላይ ስለማይቅ በጣም ውስጤ ይረበሻል እንኳን አይደለም ወደ ማንንም መለስበት አገር ቀርቶ ስለሚሄድ ማቅበት ቀርቶ አይደለም hatta ሌላ ክፍለ ሀገር ለሄድ እንኳን ብል ውስጤ በጣም ይረበሻል ቤተሰብ ከጎን እንድላይ አትፈልግም ሆዲ ባባል እነዛን ዚያራን ታደርጋለህ ላኪን በዚህ ሰዓት ግን ሞት ቀርቦኛል ሰዓት እየተጠባበቅኩ ነው ወደ አላህ በጣም እቀርባለሁ ማለት ነው ለሲያይን ወደ አላህ እቀርባታለሁ ያው ቤተሰቦቼ ከጎን ይከቡኛል መለየቴን ያወኩት ውስጤ በጣም እየተረበሸ በእንባራጫለሁኝ ማለት በቃ ሞት እንደምሞት ከተነገረኝ ሻሃዳን እየደጋገምኩ ይዘዋለሁ አውኛ ወደዚህ ወደ አረብ ሀገር ለመምጣት ስናስብ ማለት ነው በጣም ብዙ ነገር ወጥተን ወርደን ነው በተለይ ከክፍለ ሀገር የምንመጣ ልጆች ስንት አዲስ አበባ ሄደን ስንት ተሰቃይተን ነው ወጥተን ወርደን ከ6 ወር በላይ ከ7 ወር በላይ እና አሽራን ደግሞ ስናስብ ምንም ባዶ እጅ መሄድም በጣም ወላሂ ይከብዳል ቢያንስ ሶላታችን ተቀባይነት ይኑረው አይኑረው አላሁ አለም እርግጠኛ አይደለንም ልባችን ስንት ነገር ያስባል እና ብቻ አላህም ባዶ እጅ ወላሂ ይከብዳል እኔ እንጃኒ አላህ ሁሉንም ወይ ሶላታችንን ዱዓችንን እንጃ I cannot afford to die tomorrow I can't face Allah yet በዚች ምድር ላይ የመጨረሻ ቀናችን ነገ ነች ለሚለው ማረጋገጫ የለንም
ግና ከነገ በስቲያ ስለመኖራችንም ዋስትና አልተሰጠንም። ከኛ በፊት የነበሩ ሰዎች እንደኛው ብዙ እንኖራለን ብለው ብዙ ያቀዱ ነበር። ግና እንዳሰቡት ሳይሆን ቀርቶ ሩጫቸውን ባጭሩ ጨርሷል። ከነዋሪዎች ተርታ እንዳልነበሩ ከሟቾች ተርታ ተቀላቅሏል። የመጨረሻ ህቅታቸውን ገና ጉዳያቸውን ሳይጨርሱ በጊዜ ህቅ ብለዋታል። ይህች ትልህ ዱንያ ትሞላልኛለች ብለህ ስትለፋላት ከረጅሙ ስንቅህ ልታጓደልብህ የውሸት ተብለጭለጫ የውሸት የምታቅለጨልጭ ይህች ትልህ ዱንያ ከነፍስያና ሸይጣን ጋር የምትታገልባት ይህች ትልህ ዱንያ ወንድማለም በእናት አባት በእህት ወንድም በሚስትና በልጅ በጓደኛና በጎረቤት እንዲሁም በዘመድ አዝማድ ሁሉ ሀቅ ልትጠየቅ የምትንከላወስባት በዚህች ዱንያ ለነገ ያሳደርከውን ለመጨረስ ዋስትና የለም። ዛሬ ግን አሁን ግን ያንተ ነች። ለተውበት ተቻኩል፣ ለበጎ ስራ ተጣደፍ። ተቃንተው ለሌሎች መቃናት ሰበብ እንዲያደርግህም አሁኑኑ ዱዓ አድርግ። ምክንያቱም አሁን ያንተ ነች። በኋላ ግን أيها الأحبة ይህ ጥያቄ ሲነሳ የሁላችሁም ምላሽ በጣም ይለያያል። ግማሽዮ ኢባዳ ላይ ሆኜ እጠብቃለሁ ይላል፣ ሌላው ዚክር ላይ ሆኜ እጠብቃለሁ ይላል፣ ከፊሉ ሰላት ላይ ሆኜ እጠብቃለሁ ይላል፣ ከፊሉ ቁርአን እየቀራው እጠብቃለሁ ይላል፣ ከፊሉ ቢረል ዋሊደይን ወላጆቼን እየخدምኩ እጠብቃለሁ ይላል፣ ሌላኛው እዳ ካለብኝ ዙሬ ከፍላለሁ ይላል፣ ሌላኛው ወሲያ ጽፌ እጠብቃለሁ ይላል፣ ሌላኛው በጣም ብዙ ነገር ይባላል። እነዚህ ሙእሚኖቹ ናቸው። እንግዲህ ኢማን ጭላንጭል ያላቸው ናቸው። ከኢማን የራቁቱ ደግሞ ምን ይሉሃል? እችንም ማድል አግኝቼ ነገ ትሞታለህ ተብዬ ጠላቶቼን ዞሬ አናታቸውን እልና መጥቼ ፍራሽ ላይ ተኝቼ ሞትን ጠብቃለሁ ይላል። طيب ይሄ የሁላችንም አሁን እንግዲህ እኛ ያወራን ያለነው ስለ ሙእሚኖቹ ነውና ሙእሚኖቹ ስለ እውነተኛ አማኝ የሆኑት ነገ ትሞታለህ አይደለም በኋላ ጊዜም ትሞታለህ ቢባሉ ብዙም አይጨንቃቸው። ምክንያቱም ተዘጋጅተዋልና ለዛኛው ዓለም እንደሚመጣ አውቀው ዝግጅት ላይ ተጠብቀውታልና። እነዚያም ግን ስለሞት የሚጠሉትም ይሁን የወደዱት መምጣቱ አይቀሬ ነውና መጥላትና መውደድ ሳይሆን ቁም ነገሩ ለሞት መዘጋጀቱ ነው። قال الله سبحانه وتعالى ሞት የሚባለው ነገር እኮ ጊዜና ቦታን ሳይመርጥ መጥቶ ከች የሚል ነው ሲል መሆኑን ሲገልጽ አላህ ምን አለ? أعوذ بالله من الشيطان الرجيم أينما تكونوا يدرككم الموت ولو كنتم في بروج مشيدة أينما تكونوا የትኛውም ቦታ ላይ ብትሆኑ يدرككم الموت ሞት ከችልባችኋል ይመጣባችኋል አይቀሬ ነው። ولو كنتم في بروج مشيدة አይደለም በሜዳ ወይም በፍራሽ ላይ ወይም መኪና ውስጥ አይደለም ولو كنتم في بروج مشيدة በጣም የተከበበ በወታደሮች የሚጠበቅ ክብር በሆነ ግቢ ውስጥ ብትኖሩ እንኳን መጥቶ ይይዛችኋል ሞት አይቀሬ ነው አለ። በመሸሻችሁ የምትድኑት አይደለም ሞት አለ። ስለዚህ በመሸሽ የማንድነው በመድኃኒት የማንድነውና የማንተርፍበት ዓለም ከሆነ ሞት የሚባለው ነገር ለዚያ ሞት ሁሌ ያስታወስነው እንድንዘጋጅ ነው የተነገርነው። እخواني ነገ ትሞታለህ ማለት 24 ሰዓት አለህ ማለት ነው አይደል? በየቀኑ ስንት ሰው ነው የሚሞተው? هذا معروف። ከነዛው አንተ አንዱ ልትሆን ትችላለህና 24 ሰዓት አለ ማለት ነው። 24 ሰዓት በጣም ብዙ ነው። ነብዩ ሰለላሁ ዐለይሂ ወሰለም 24 ሰዓት አይደለም ለ24 ሰከንድ እንኳን ሞትን ከማሰብ እንዳትርቁ ብለውናል። ሐታ ስትተኙ የሰው ልጅ ሲተኛ ወዕዩ ማሰቡ ይቀራል አይደል? ስትተኛ እንኳን ስለ ሞት አስበህ ተኛ ነው የተባልነው። قال النبي صلى الله عليه وسلم ሂዳችሁ ፍራሽ ላይ ጎናችሁን በምታስተኙበት ጊዜ ቁል اللهم ربي وضعت جنبي باسمك ربي وضعت جنبي وبك أرفعه فإن أمسكت نفسي فارحمها بلاكو بالوال ጌታዬ በአንተ ስም ፍራሽ ላይ ጎኔን ጥያለሁኝና አንተው ትቀሰቅሰኛለህ ብዬ ተስፋ አደርጋለሁ። ምናልባት ግን ሞት ተፈርዶብኝ የወሰድካት እንደሆነ ነፍስያዬን ዘንላት ብላችሁ ተኙ። አየ
ከተኛህበት ላትቀሰቀስ ትችላለህና ዝግጅት አድርገህ ተኛ የተባለው ምናልባት የተቀሰቀስክ እንደሆነ ደግሞ ምን ብለክ በላሉ አልহামዱሊላሂ الذي عافاني في جسدي ورد علي روحي ነፍስያዬን መለሰኝልኝና በሰላም የቀሰቀሰኝ አምላክ ምስጋና ይገባው ብላችሁ በሉ ተባለን ያ ማለት ነው 24 ሰዓት ሞትን ከማስታወስ እንዳትሻገሉ ቢዚ እንዳትሆኑ ሁሌ ሞትን አስታውሱ ለምን ሞት የሚባለው ነገር እኛን የሚከታተለን ነው አይረሳንም እኛ ብንረሳው ምን አሉ በቀን ውስጥ 5 ጊዜ በቀን ውስጥ በጣም ብዙ ጊዜ የኔንና የናንተን ስም እየሄደ መለከል ሞት ይዘይራል አሉ ጊዜ ደርሶ ከሆነ ያለሁበት ሐለት ምንም ይሁን ምን ኢባዳም ላይ ልኖር መጥፎ ስራም ላይ ልሆን መጥቶ ቅንጭብ ያደርጋታል ሩሄን አዩሃ አልአሂባ ሞት እኛ ብንዘነጋውና ቸል ብንለው ቸል የማይረሳን ነገር ስለሆነ ሁሌ ተዘጋጅተን እንጠብቀው እንደሚመጣም እርግጠኞች ሆነን እንጠብቅ በጊዜያቸው ተጠቀሙ ሰዎች ሞት መቼም ይምጣ መቼ ግድ የለባቸው ጊዜያቸውን ግን በከንቱ ያሳለፉ ሰዎች ጊዜ እንግደል ጊዜ እናቃጥል ምናምን ይያሉ ራሳቸውን ቢዚ ያደረጉ ሰዎች ሞት በሚመጣበት ጊዜ ጨንቃቸዋል ለምሳሌ እንበላቸውና ማትሪክ ነገ ተፈተናል የተባለ ጎበዝ ተማሪ እያነበበ ነው ያድረው ተኝቶ ነው ያድረው ይተኛል ምክንያቱም ለወራት ይዘጋጅ ነበር ዛሬ መንፈሴ መረጋጋት አለበት የረፍት ቀን ነው ብሎ አብሎ ተኝቶ ያድራል ሐሳብ የለበትም እሺ ስለማትሪኩ ረስቶ በከረምቡላ ቤት ተለማን ሲጫወት አከራ ጠጅ ቤት ቢዚ ሆኖ የነበረው ወጣት ምንድነው ያለው ነገ ማትሪክ ነው ሲባል ጭንቅ ይለውና ለማንበብ አይችልም ምክንያቱም ልምዱ የለውም ዝግጅት አይችልበትም አሁን ሰዓቱን አልፏል የመዘጋጃ ጊዜ አይደለም ምን ያደርጋል ጎበዝ ተማሪን ማፋለግ ይይዛል ለምን ከሱ ሊኮርጅ ነገር ግን አላህ ፊት መኮረጅ የሚባል ነገር የለም አላህ Subhanahu Wa Ta'ala ሲፈትነን ልንሸውደውም አንችልም እንደገና ደግሞ ልንኮርጅም አንችልም ምክንያቱም ኢንዲቪጁዋሊ ነው የምንፈተነው ብቻችንን ነው ይሄን ሰርታል ያንን ሰርታል ይላል አላህ የሚፈትነን ዝግጅት አድርገን እንጠብቅ ምክንያቱም ከሱ ሸሽተን አናመልጥም ከፈተናውም በኮርጀን አናልፍም እነዚህ ሁለት ነገሮች አላህ ሲገልጽ ምን አለ አላህ أعوذ بالله من الشيطان الرجيم قل إن الموت الذي تفرون منه فإنه ملاقيكم ثم تردون إلى عالم الغيب والشهادة فينبئكم بما كنتم تعملون قل إن الموت الذي تفرون منه يا أن أنت ستششوت الناس تفروت ينبروا موتكو فإنه ملاقيكم أريد رسباتوا ششتاتوا تعملتم ثم تردون إلى عالم الغيب يوستاتون مستراتون هلو يمياك والشهادة قهدي سراتوتنم بدبكاتي سراتوتنم هلو يمياك ودهونو الله نمتيدوت ششتاتوا موتنا تعملتم كورجاتوا فتنانا تالفهم شوداتهم للتالفات تشلوم منا ዛሬ ለሞትም ተዘጋጁ እንደሚመጣቃችሁ ፈተናም እንደሚመጣቃችሁ ለፈተናው ተዘጋጁ ዚክር ተዘክር ተጠብቅ ነበር የምትሉቱ 24 ሰዓት አይደለም 24 ደቂቃ ላይ ኖረን እንችላለና ዚክር ላይ እንጠብቀው ሞትን ሰላት ላይ ሆኜ ተጠብቀው ነበር ያላችሁቱ ነገ ሲባል ለምን ገረማችሁ ዛሬ አሁን ሊመጣ ይችላልና ኢባዳ ላይ ሆነን ሞትን እንጠብቅ አዩሃ አልአሂባ ሰለፎች በጊዜያቸው ሲጠቀሙ ስለነበረ አይጨንቃቸውም قال عبد الرحمن من يلالو عبد الرحمن ابن مهدي لو قيل لحماد بن سلمة إنك تموت غدا ما قدر أن يزيد في العمل شيئا يا الله لحماد بن سلمة نجت موتال تبلو مردو بالنجراتشو إيه والله ساعات بعبادة ولا منم يمجمرون نجريل مكنياتهم لكم بلو لمولو الله سبحانه وتعالى مجزات يمكلون هل تبتوال عبادة حماد ስለ حماد ሲናገሩ ምን ይላሉ ወይ ቁርአን እየቀራ ታገኘዋለህ ወይንም ዚክር እየዘከረ ታገኘዋለህ ኦር እየሰጀደ ታገኘዋለህ ወይንም ኪታብ ተድሪስ ላይ ታገኘዋለህ እየጻፈ ታገኘዋለህ ወይንም ተድሪስ ላይ ታገኘዋለህ እያስተማረ ታገኘዋለህ እነዚህ ዒባዳዎቹ ሰዓቶቹ በሙሉ በዒባዳ የታሰሩ ነበሩ ፍሪ ጊዜ ኖሮት ሲስቅና ሲጫወት አይተነው አናቅም ነበር አሉ አኺራን حماد በምንድነው የሞቱት ረሂመሁላህ سجود لا يموت والو لمن
ኢባዳ ላይ ስለከረሙ አላሁ ሱብሓነሁ ወተዓላ መጨረሻ ሐያታቸውን ስጁድ ላይ አደረገው من عاش على شيء يموت عليه ومن مات على شيء يبعث عليه አላሉህም አንድ ሰው ኢባዳ ላይ የከረመ በሆነ ነገር ላይ የከረመ ሰውዬ በዛው ሐለቱ ላይ ይሞታል ምክንያቱም ኑሮበታልና በዛው ሐለት ላይ አላህ ይወስዷል ጠጃሙ ጠጅ ቤት ወይም ትቦ ስር ይሞትልሃል ጫታሙ ጫት እየቃመ ይሞትልሃል ሙእሚኑ ኢባዳ ላይ ይሞታል ሌባው እየሰረቀ ይሞታል ዝሙተኛው ዝሙት እየሰራ ይሞታል ሁሉም እንደየሐለቱና በኖረበት ሐለት ይሞታል ስለዚህ በየትኛው ሐለት ነው መሞት የምንፈልገው እኛ ራሳችን ለራሳችን የሚበጀንን መምረጥ የሚጠበቅብን እኛው ነን አዩሃ الأحبة በሰዓታቸው የተጠቀሙ ሰዎች ኢባዳ ላይ የከረሙ ሰዎች ወደዛኛው ዓለም በሚሄዱበት ጊዜ ምን አይነት ቤት ሄደው እንደሚገቡ ስለሚያውቁ ብዙ አይጨንቃቸውም ደስተኞች ሆነው ነው የሚሄዱት ለምሳሌ እንበላችሁና አንድ ሰው ልጁን ወደ ጠለብ ሀገር ወይም ወደ ኮንትራት ሀገር ይልካል እንበል እቺ ኮንትራት ሀገር ማን ቤት ሄዶ እንደምትገባ ስለማታውቅ ልጅቷ በጣም ይጨንቃታል ለመጀመሪያ ጊዜ ነው ከቤት እየወጣች ያለችው እንደገና ማን ቤት ሄዳ ነው የምትገባው አታውቅም ሰው ነው ወይስ ሰይጣን ነው የሚቀበላት አታውቅም ወላጆቿን በተመሳሳይ ማን ቤት ሄዳ እንደምትገባ ስለማያውቁ ይጨነቃሉ እናትየው የማያደርጉት የዱዓ አይነት የለም እቺኛዋ አድባር በሰላም ሸኝታ ያቺኛዋ አድባር ለብላ ተቀበልሽ አላህ ይጠብቅሽ እንደዚህ ሆኚ እንዲህ ሆኚ መላእክት የማትለው የላትም አባትየውም በተመሳሳይ ታይ ልጅቷሳ ማልቀስ ነው እንባ መራጨት ነው እናት ያደራሽን ዱዓ አድርግልኝ አይደል ጭንቅንቅ ቅርብ ፋሚሊው በሙሉ በሷ ጉዳይ ይጨነቃል ለምን ማን ቤት ጋር ሄዳ እንደምትገባ ስለማያውቁታ هذا معروف طيب ልጅቷ 4-5 አመት ቆየችና ኮንትራቷን ጨርሳ አግብታ ልጅ ወልዳ ለዚያራ ገባች ከዚያራ ጨርሳ ስትመለስ ወትሮን የነበረውን ጭንቀት ይጨነቃሉ ወላጆቿ አበደን እሷስ ላ አትጨነቅም ምንድነው የሚሏት አያ እንግዲህ ልጄ እዛ ስትገቢ ደውይልን እንደገና ደግሞ ልጅሽን ሳምልኝ ባልተቤትሽን ሰላም በይልኝ የገሌን ሰላም በይልኝ ምናምን ሰላምታ ነው የሚልኩት አይደል የቅድሙ ጭንቀትና ማልቀስ ቀረ ለምን ማን ቤት ሄዳ እንደምትገባ ያውቃሉ የራሷን ቤት የሰራችውን የገነባችውን ቤት ሄዳ እንደምትገባበት ስለሚያውቁ አይጨንቃቸውም እሷም አትጨነቅም ምክንያቱም ቤት አላትና فهكذا ሙእሚን ትሞታለህ ነገ አይደለም በኋላ ጊዜም ትሞታለህ ቢባል አይጨንቀውም ምክንያቱም የገነባው ዓለም እንዳለ ስለሚያውቅ እዛ ሄዶ እንደሚገባ ያውቃል حسن البصري رحمه الله ما بال الناس يكرهون الموت تبالو قال لأنهم عمروا الدنيا وقربوا الآخرة على ሰዎች ምን ነው ሞትን ይጠላሉ ተብሎ ሲባሉ ለምን አይጥሉ ዱንያቸውን ገንብተዋል አኺራቸውን አፍርሰዋል ከገነቡበት ቤት ወደ አፈረሱበት ቤት መግባት ስለማይፈልጉ ነው አሉ ሙእሚኖቹ ግን ዱንያቸው ላይ ቸል ብለው ምክንያቱም 100 አመት እንደሚኖሩ ነው የሚያውቁት ከዛ በላይ አይኖሩም ቢበዛ 100 ነው እዛኛው ዓለም ግን 100,000 ቢሊየን የሚባል ዓለም አይደለምና የሚጠብቃቸው በጣም ረጅም አመት ጅምር ቢሆን እንጂ ጭርስ የሌለው ዓለም ነውና የሚጠብቃቸው ለዚያኛው ሁሌ ዝግጁይ ስለሆኑ ነገ ትሞታለህ አይደለም አሁን በኋላ ጊዜም ትሞታለህ ቢባሉ ብዙም አይጨንቃቸውም አላሁ عز وجل ስለ ሙእሚኖቹ ሲገልጽ ምን አለ ኢነል ሙተቂነ ፊ ጀናቲ ወዑዩን ሙእሚኖች እኮ ጀነትና ጅራት የሚፈስባቸው ልዩ ዓለም ተጠብቃቸዋል آخذين ما آتاهم ربهم إنهم كانوا قبل ذلك من المحسنين قبل ذلك محسنين مؤمنوቹ ከዚያ በፊት ከመሞታቸው በፊት ዝግጁ ስለነበሩ ኢህሳን ላይ ስለነበሩ በሚሞቱበት ጊዜ የሚጠብቃቸው ዓለም ጀነት ነው መናፍቃኖቹ የሚጠብቃቸው ዓለም ጀሃነም ነው ስለዚህ ወደ ጀነት ሲሄዱ ደስተኞች ሆነው ይሄዳሉ ወደ ጀሃነም ሲሄዱ ተጨናንቀውና ተጣበው ይሄዳሉ አሉ እኔና እናንተ ተጨናንቀን ከሚሄዱት ለመሆን ነው የምንፈልገው ወይስ ተደስተን እልል ይያለን ከሚሄዱት ለመሆን ነው የምንፈልገው ለራሳችን እንምረጥ ነገ ትሞታለህ ቢባል የሚለው ብዙም አይግረመን ምክንያቱም አሁን ከሚሞቱት ልንሆን እንችል ይሆናልና አቂባችንን አላህ ያበጅልን ወሰለላሁ ዐላ ነብይና ሙሐመድ